ዛሬ እዚህ የተሰበሰብነው ዛፍ ለመትከል ብቻ አይደለም። የሀገራችንና የምንኖርባትን ዓለም የወደፊት ዕጣ ፈንታ ለመወሰን ለልጆቻችን አረንጓዴ ኢትዮጵያን ለማውረስ የአየር ንብረት ለውጥን ለመቋቋም የአፈር መሸርሸርን ለመቀነስ የውሃ ምንጮቻችን ለመጠበቅና ተስፋን ለመትከል ነው። ዛሬ የምንተክለው ችግኝ የነገው ሕይወት ነው። ይህ የአረንጓዴ አሻራ መርሃ ግብር የመንግስት ፕሮጀክት ብቻ ሳይሆን የትውልድ አደራ፣ የሀገር ፍቅር መገለጫና የዜግነት ኃላፊነት ነው። የተከበራችሁ እንግዶቻችን፣ ክቡራትና ክቡራን፣ አረንጓዴ አሻራ ብሔራዊ ንቅናቄ ሀገራችን ኢትዮጵያ ከአየር ንብረት ለውጥ ተጽዕኖ ለመከላከል የተፈጥሮ ሀብትንና የውሃ ምንጮችን ለመጠበቅ የአረንጓዴ ኢኮኖሚ መሰረትን ለማጠናከር የተጀመረ ሀገራዊ ራዕይ ነው። ይህን ራዕይ ወደ ተግባር በመቀየር የወላይታ ዞን ህዝብ ከዓመት ወደ ዓመት አስደናቂ ውጤቶችን እያስመዘገበ ይገኛል። የወላይታ ህዝብ የአካባቢ ጥበቃን እንደ ባህል የሚመለከት ህዝብ ነው። ዛፍን መትከል፣ ውሃን መጠበቅ፣ መሬትን ከመሸርሸር መከላከል፣ የማህበረሰብ የጋራ ሀብት መጠበቅ ከትውልድ ወደ ትውልድ እየተላለፈ የመኖር እሴት ነው ለወላይታ ህዝብ። ይህን በጎ ባህልና ዘመናዊ የአካባቢ ጥበቃ አሰራርን በማጣመር ለሀገራችን አርአያ የሆኑ ስራዎችን እየሰራ እንገኛለን። እንደዞ ለምሳሌ በሁምቦ፣ በኦፋ፣ በኪንዶ ኮይሻና በዱግናና ዳሞት ወይሌ የተካሄዱ የካርበን ልማት አፍሪካ ተቀዳሚ የሆነ የአካባቢ ጥበቃና የካርበን ሽያጭ በማድረግ በአካባቢ ጥበቃ ዘርፍ ለክልላችንና ለሀገራችን ኩራት ሆነናል። በሌላ በኩል ዳሞታ ተራራን በማልማት እና በመንከባከብ ከወላይታ ሶዶ ተነስቶ እስከ አባያ ሐይቅ ድረስ የሚዘልቀውን የሐመሳን ብሳሬንና በሌላ አቅጣጫ እስከ አጆራ ፏፏቴ በመዝለቅ ኦሞ ወንዝን አድርጎ እስከ ጊቤስ 3 ኃይል ማመንጫ አስተዋጽኦ የጎላ የጋዜና የዋጃ የመሳሰሉ ወንዞችን ለአካባቢው ህብረተሰብ የህይወት ምንጭ እንዲሆን በማድረግ የዳሞታን ተራራ ደን ጠብቆ አልምቶ ያቆየ ህዝብ ነው ወላይታ። ይህን ሁሉ የሚያሳየን የወላይታ ህዝብ ዛሬ ብቻ ሳይሆን ነገን የሚያስብ ህዝብ መሆኑ ነው። በዞናችን ባለፉት ዓመታት በሚሊዮኖች የሚቆጠሩ ችግኞችን በመትከል ብቻ ሳይሆን የተተከሉትን በመንከባከብና በማሳደግ ውጤታማ ስራዎች ተከናውኗል። የተራሮች ማገገም፣ የተፋሰስ ልማቶች፣ ውሃ ምንጮች ጥበቃ፣ የአፈርና ውሃ ጥበቃ ስራዎች ከአረንጓዴ አሻራ ጋር ተቀናጅቶ እየተፈጸሙ ይገኛሉ። በ2011 ዓመተ ምህረት ጀምሮ የተጀመረው የአረንጓዴ አሻራ እንቅስቃሴ ዛሬ በዓለም ላይ ከታላላቅ አካባቢ ጥበቃ ንቅናቄዎች አንዱ ሆኗል። በዚህም ጉዞ ውስጥ ወላይታ ዞን በየዓመቱ ከእቅድ በላይ በመፈጸም ተምሳሌት ሆኗል። ዘንድሮ 21 ሚሊዮን በላይ ችግኞችን ለመትከል ሁሉም ዝግጅቶች ተጠናቋል። 359 የተከላ ቦታዎች፣ 6452 ሄክታር መሬት፣ 23 ሚሊዮን በላይ ችግኞች፣ 22.5 ሚሊዮን በላይ ጉድጓዶችና 825,000 በላይ ተሳታፊዎች ለዚህ ታሪካዊ ቀን ዝግጁ ሆኗል። ዛሬም ይህን ታሪክ ለመድገም ሳይሆን ለማሻሻል ተሰብስበናል። የተከበራችሁ እንግዶች፣ ክቡራትና ክቡራን፣ ዛሬ የምንተክለው ችግኝ የነገ ጥላችን፣ የነገ ዝናባችን፣ የነገ ውሃችን፣ የነገ ምርታማነታችንና የልጆቻችን የህይወት ዋስትና ነው። በዘንድሮ በልግ ወቅት ያጋጠመን አይነት አስቸጋሪ የአየር መዛባት ለመከላከል በሰማይ ዝናብ ብቻ የተደገፈውን አብዛኛው የግብርና ስራዎቻችን እንዳይጎዳ ችግኞችን ተክሎ መሄድ ብቻ ሳይሆን በኃላፊነት መንከባከብና እስኪያድግ ድረስ መጠበቅ የሁላችንም ግዴታ ነው። በተለይም ወጣቶችና ተማሪዎች የአረንጓዴ አሻራ እንደ ትውልድ ተልዕኮ በመቀበል በተግባር እንዲሳተፉ በአክብሮት እጠይቃለሁ። ዛሬም የምንሰራው ስራ ዛሬ ብቻ ሳይሆን የመጪውን ትውልድ ዕጣ ፈንታ የሚወስን ስራ ስለሆነ በመጨረሻም ይህ ታላቅ ሀገራዊ እንቅስቃሴ ለማሳካት ቀንና ሌሊት የሚተጉ አመራሮች፣ ባለሙያዎች፣ አርሶ አደሮች፣ ወጣቶች፣ ሴቶች፣ የጸጥታ አካላት፣ የሚዲያ ባለሙያዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሲቪል ማህበረሰብና ሁሉንም ወላይታ ህዝብ በዚህ አጋጣሚ ከልብ የመነጨ ምስጋና ለእናንተ ለማቅረብ ፈልጋለሁ። እንትከል፣ እንንከባከብ፣ ለትውልድ አረንጓዴ አሻራ እናቆይ እያልኩኝ ሁሉም አርሶ አደር ቢያንስ የተተከለውን ችግኝ በአግባቡ ይንከባከብ። ሁሉም ወጣት የአረንጓዴ አሻራ አምባሳደር ይሁን። ሁሉም ተማሪ አንድ ችግኝ መትከል ብቻ ሳይሆን በማሳደግ የትውልድ ተስፋ ይሁን። ሁሉም ተቋም የተተከለውን ችግኝ የመንከባከብ ኃላፊነቱን ይውሰድ። የዛሬው መሪ ቃል ተስፋችን እንትከል የሚለው ቃል በቃል ብቻ እንዳይቀር በተግባር እናሳየው።
ዛፍ ስንተክል ተስፋ እንተክላለን፣ ተስፋ ስንተክል ደግሞ አገር እንገነባለን። በመሆኑም የወላይታ ህዝብ የተለመደውን ከእቅድ በላይ መፈጸም ባህሉን በመድገም 2018 አረንጓዴ አሻራ ግባችንን እንደሚሳካ ሙሉ እምነት አለኝ። በአንድነት እንትከል፣ በአንድነት እንንከባከብ፣ ተስፋ እንትከል፣ ለልጆቻችን አረንጓዴ ኢትዮጵያን ብሩህ ወደፊት እንገነባ ይላለው። እጅግ በጣም አድርጌ አመሰግናለሁ። ጆባካችሁ እናመሰግናለን። በመቀጠል የዞናችን ዋና አስተዳዳሪ ንግግር አድርገው ሲያበቁ ክቡር አቶ ገብረ መስቀል ጫላን ንግግር